ትዳር ገነት ነው ስንል ትዳር ገነት የሚሆነው ለማን ነው? ምንም ግንዛቤ ሳይዝ ሱሪውን ታጥቆ መራቢያ ካሉን ይዞ ቤት ተከራይቶ ትዳር ገነት ነው ለሚል ሰውዬ ሲኦል። ትዳር ሁለት ሰዎች ተስማምተው ቤት ሲገቡ የሚመጣ ገነት አይደለም። ትዳር ገነት የሚሆነው ለማን ነው ካላችሁኝ፣ ትዳር ገነት ነው። ትዳር ገነት የሚሆነው እግዚአብሔርን ለሚፈሩ፣ እግዚአብሔርን ለሚፈሩ። እግዚአብሔርን ማትፈሩ ሰዎች በምንም ታምር በትዳራችሁ ደስተኛ መሆን አትችሉም። ለዚህ ነው በቅንፍ 128 መዝሙረ ዳዊት ላይ እግዚአብሔርን የሚፈሩ በመንገዶቹ የሚሄዱ ይላል። እግዚአብሔርን የሚፈሩ በመንገዶቹ የሚሄዱ የድካምን ፍሬ ትበላለህ ይላል አንደኛ። ከዛ ሚስትህ በቤት እልፍኝ ውስጥ እንደሚያፈራ ወይን ናት ይላል። የተባረከች ናት፣ የወይን ጁስ ናት። ስናፍጭ ምናምን አይደለም። ያንተ እንዳልከው ሚጥሚጣ ምናምን ጆንያ አይደለም፣ የወይን ጁስ ናት። ለማን ነው ሲባል እግዚአብሔርን ለሚፈራ በመንገዶቹ ለሚሄድ። ምስጉን መልካም ይሆንልሃል። ሚስት በቤት እልፍኝ እንደሚያፈራ ወይን ናት። ይሄ ብቻ እንዳይመስልህ፣ ይሄ ብቻ አይደለም። ከሚስት ጋር መኖር ስትጀምር እግዚአብሔር የሚሰጥ ልጆች ቀጣዩ ስቴፕ እሱ ነው። ሰው ከተጋባ በኋላ ልጅ ነው የሚወልደው፣ ልጆች ነው የሚወልደው። ልጆች ደግሞ ምን ይሆናሉ? እንደ ወይራ ቡቃ፣ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው፣ የተቀቡ ናቸው፣ ልብ ሰባሪዎች አይደሉም። ልጆች በማዕድህ ዙሪያ የምታያቸው ልጆች። እግዚአብሔርን የሚፈራ ሰው እንዲህ ነው የሚባረከው ይላል። ልጆች በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው፣ እግዚአብሔር ከጽዮን ይባርክ። እግዚአብሔርን የሚፈራ ሰው እንዲህ የልጆችን ልጆች ታያለህ ብሎ ይናገራል። ለማን ነው ሲባል ይሄ የተሰጠው? እግዚአብሔርን በሉልኝ፣ ጮክ በሉና እግዚአብሔርን ለሚፈራ በሉ። ትዳር ምንድነው? እንግዲህ ለምሳሌ ዛሬ በሉት፣ ጮክ በሉና ትዳር ምንድነው? ድገሙና በሉት። ይሄንን ስትሉ አንዳንዶች በቃ እኔ ትዳር በስመ እንደ እህቴ ከሆነ ያላችሁ ሰዎች ይወጣላችኋል መንፈሱ። እስቲ ትዳር ገነት ነው በሉ። ድገሙና በሉት እንደገና። ትዳር ገነት ለማ? እግዚአብሔርን ለሚፈሩ። እግዚአብሔርን ለሚፈሩ ለምን ካላችሁኝ፣ እግዚአብሔር መጀመሪያ ትዳር የሚባለውን ነገር ክሬት አድርጎ ያስቀመጠው ገነት ውስጥ፣ ገነትን ያስቀመጠው የሰራው ጋርደን ውስጥ ነው ያስቀመጠው። እዛ ምቾት ስፍራ ላይ ነው ያስቀመጠው። እዛ የሚያምር ቦታ ነው እግዚአብሔር ያስቀመጠው። ትዳር ገነት ነው ለማ? እግዚአብሔርን ለሚፈራ። ትዳር ሲኦል የሆነብህ ሰውዬ ካለ እግዚአብሔርን ፍራ፣ እግዚአብሔርን ፍሪ። ወደ እግዚአብሔር ሐሳብ ወደ ፈቃዱ መለስ በሉ። በቃ እግዚአብሔር አይለዋወጥም። እግዚአብሔር ሀገር ስትቀይሩ እግዚአብሔር አይቀየርም። ሰፈር ስትቀይሩ እግዚአብሔር አይቀየርም። ኑሯችሁ ሲቀየር እግዚአብሔር አይቀየርም። ቤት ስትቀይሩ እግዚአብሔር አይቀየርም። ስራ ስትቀይሩ እግዚአብሔር አይቀየርም። ፕሮፌሽን ስትቀይሩ እግዚአብሔር አይቀየርም። የብዙዎቻችን ችግር ሰፈር ስንቀይር አምላክም እንቀይራለን። እግዚአብሔር የሚሰራው የድህነት ሰፈራችን ብቻ ይመስለናል። አገር ቤት የሚሰራ ከሀገር ውጭ የማይሰራ የሚመስላቸው ብዙ ሰዎች አሉ። እግዚአብሔር የሚፈራው ሀገር ውስጥ ብቻ አይደለም፣ ከሀገር ውጭም ይፈራል።